በየቀኑ ከመጠን በላይ በማሰብ አእምሮ ተጨናንቋል? ሁልጊዜ ለነገ ትልልቅ እቅዶችን ያቅዳሉ። ነገር ግን ያንን እቅድ ወደ ተግባር ለመለወጥ ሲያስቡ ፍርሃትና ጭንቀት ያግዶታል። ብቻውን አይደሉም። አንድ አስደንጋጭ እውነት ልንገራችሁ። ብዙዎቻችንን እያደነዘዘ ያለው ስንፍና ሳይሆን ከመጠን በላይ ማሰብ ወይንም ኦቨርቲንኪንግ ነው። ማታ አልጋ ላይ ሆነው ያቀዱትን አስደናቂ እቅድ ጠዋት ሲነቁ መጀመር ለምን አቃቱት? ትልቅ ህልም ኖሮት ነገር ግን የመጀመሪያውን እርምጃ መራመድ ከብዶት ያውቃል? ሁልጊዜ ማቀድ፣ ሁልጊዜ መጨነቅ፣ ነገር ግን በተግባር ምንም አለመስራት። ለምን ይሄ ይሆናል? እንደምን አላችሁ የቻናላችን ቤተሰቦች? ዛሬ የምንነጋገረው ምናልባትም በአሁኑ ሰዓት የእናንተን ወይንም የቅርብ ጓደኛችሁን ህይወት ሙሉ በሙሉ እያገደ ስላለው እጅግ ምስጢራዊ የስነ ልቦና ወጥመድ ነው። እስቲ ራሳችሁን በጥንቃቄ ታዘቡ። በጭንቅላታችሁ ውስጥ እጅግ አስደናቂ የሆኑ ትልቅ የቢዝነስ ሐሳቦች፣ የፈጠራ ስራዎች ወይንም የህይወት ለውጥ እቅዶች አሏችሁ? ዓመታት አልፎ ግን ያንን ታላቅ ህልማችሁን ወደ መሬት አውርዳችሁ አንዲትም መስመር መጀመር አቅቷችኋል? ምሽት ላይ አልጋ ላይ ስትተኙ ነገ ሙሉ ዓለምን እንደምትቀይሩ ታስባላችሁ። ጠዋት ስትነቁ ግን ያ ሁሉ ጉልበት ጠፍቶ ራሳችሁን በተለመደው አሰልቺ ህይወት ውስጥ ታገኙታላችሁን? ይህ ነገር ሰነፍ ስለሆናችሁ የመጣ ይመስላችኋልን? ፍጹም አይደለም። ዛሬ ትልቅ ህልም ኖሯችሁ ምንም የማይሰሩ ሰዎችን ምስጢር በሳይንሳዊ መንገድ ፍንትው አድርጌ አሳያችኋለሁ። ጭንቅላታችን ለምን የማሰብ ሽባነት ውስጥ እንደሚከተንና ይህንን ሰብረን እንዴት ወደ ተግባር መግባት እንደምንችል በዝርዝር እንመረምራለን። ማቀድ ብቻውን አእምሯችንን እንዴት እንደሚያታልለው፣ ከመጠን በላይ ማሰብ ወይንም ኦቨርቲንኪንግ የሰውን ጉልበት እንዴት እንደሚመጥ፣ ፍጹም ካልሆነ አልጀምርም የሚለው ስውር ጠላት ሰንሰለቱን ሰብረን ዛሬውኑ የመጀመሪያውን እርምጃ የምንረግጥበት ሳይንሳዊ መንገዶች፣ እነዚህንና መሰል ነገሮችን እስከ መጨረሻው አብራችሁን ቆዩና በዚህ ቪዲዮ ላይ ተከታተሉ። እስከ መጨረሻው አብራችሁን ቆዩ። ይህ ቪዲዮ የህይወታችሁን አቅጣጫ ሊቀይር ይችላልና ሰብስክራይብ ማድረጋችሁን እንዳትረሱ። በመጀመሪያ አእምሮአችን በእንደዚህ አይነት የስነ ልቦና ሂደት ውስጥ እንዴት እንደሚሰራ ማወቅ አለብን። ይህም እቅድ ስናቅድ ወይም ስለ ወደፊት ስኬታችን ስናስብ አእምሮአችን ዶፓሚን የተባለውን የደስታና የመርካት ስሜት የሚሰጠን ኬሚካል ያመነጫል። የሚያስገርመው ሚስጥር ግን እዚህ ላይ ነው። አእምሮአችን በምናብ ወይንም በአሳብ ባሰብነው ስኬትና በእውነተኛ ህይወት በምናገኘው ስኬት መካከል ያለውን ልዩነት በቀላሉ መለየት አይችልም። ለምሳሌ ነገ ጠዋት ተነስቼ የአካል ብቃት እንቅስቃሴ እጀምራለሁ፣ ከዚያም አዲስ ሥራ እፈጥራለሁ ብላችሁ በዝርዝር ስታስቡ አእምሮአችሁ ሥራውን የሰራችሁት ያህል ተሰምቶት የዶፓሚን ፈሳሽ ይለቃል። በዚህ ጊዜ ከፍተኛ እርካታ ይሰማችኋል። ነገር ግን ትክክለኛው የሥራ ሰዓት ሲደርስ አእምሮአችሁ አስቀድሞ የደስታ ክፍያውን ስላገኘ እውነተኛውንና አድካሚውን ሥራ ለመስራት የሚያስችል ተነሳሽነት ወይንም ሞቲቬሽን ያጣል። ባጭሩ ማቀድ ብቻውን አእምሮአችንን ስላረካው በተግባር ምንም ሳናደርግ እዚያው ባለንበት እንድንቆም ያደርገናል ማለት ነው። በሁለተኛነት ደረጃ የምንመለከተው ትልቁ ምስጢር የማሰብ ሽባነት ወይንም አናሊሲስ ፓራላይሲስ ይባላል። ትልቅ ህልም ያላቸው ሰዎች አብዛኛውን ጊዜ ከፍተኛ የማሰብ ችሎታ ያላቸው ናቸው። ይሁንና ይህ ችሎታቸው መልሶ ጠላታቸው ይሆናል። አንድን ሥራ ለመጀመር ሲያስቡ
ሊያጋጥሙ የሚችሉትን በመቶዎች የሚቆጠሩ ችግሮች፣ ስጋቶችና መንገዶች በአንድ ጊዜ በአእምሯቸው ውስጥ ያወጣሉ፣ ያወርዳሉ። ለምሳሌ ሰዎች ምን ይሉኛል? ቪዲዮ ጥራት ባይኖረውስ? ገንዘብ ባጣስ? ብከስርስ? እና ሌሎች እነዚህን መሰል ጥያቄዎች በአእምሯቸው ያወጣሉ፣ ያወርዳሉ። ጭንቅላታችን እነዚህን ሁሉ ጥያቄዎች በአንድ ጊዜ ሲያስተናግድ ከፍተኛ የደህንነት ስጋት ይገባዋል። የአእምሯችን ተፈጥሯዊ ተግባር ደግሞ እኛን ከአደጋ መጠበቅ ነው። ስለዚህ ይህንን ሁሉ የስጋት ብዛት ሲያይ አእምሯችን ከአደጋ ለመከላከል ሲል ውሳኔ የመስጠት አቅማችንን ያደነዝዘዋል ወይንም ይሸብበዋል። በውጤቱም ምንም ሳናደርግ ዓመታትን እንድናሳልፍ እንገደዳለን። ሶስተኛው የስነ ልቦና ሚስጥር የፍጹምነት ወጥመድ ወይም ፐርፌክሽኒዝም ነው። ብዙ ሰዎች እኔ እኮ ሰነፍ ስለሆንኩ ሳይሆን ስራዬን በጥራትና በፍጹምነት መስራት ስለምፈልግ ነው የዘገየሁት ይላሉ። ነገር ግን የስነ ልቦና ሳይንስ እንደሚነግረን ፍጹምነትን መፈለግ ወይም ፐርፌክሽኒዝም ማለት በጥሩ ስም የተሸፈነ የመሸነፍ ፍርሃት ማለት ነው። ይህንንም ሲገልጸው ሁሉ ነገር 100% ካልተሟላ፣ ምርጥ ካሜራ ካልገዛው፣ በገንዘብ በእጄ ላይ ካልገባ አልጀምርም የሚለው አስተሳሰብ ውድቀትን ለመሸሽ የምንጠቀምበት ስውር ጋሻ ነው። ምክንያቱም ፍጹም የሆነ ጊዜ፣ ፍጹም የሆነ ዝግጅት ወይም ፍጹም የሆነ መነሻ በዚህ ምድር ላይ የለም። ፍጹምናን መጠበቅ ማለት በተዘዋዋሪ ፈጽሞ አልጀምርም ብሎ እንደመወሰን ይቆጠራል። ታዲያ ይህንን አስፈሪ የስነ ልቦና ሰንሰለት ሰብረን ከጥልቅ ህልም አላሚነት ወደ እውነተኛ ሰራተኝነት ወይንም አክሽን ቴከር እንዴት እንቀየራለን? ሳይንሳዊ መፍትሄውን እነሆ። የ5 ሰከንድ ህግ ወይንም the 5 second rule። አእምሯችሁ ለአንድ ሥራ ሰበብ መደርደር ከመጀመሩ በፊት 5፣ 4፣ 3፣ 2፣ 1 ቁጠሩና ወዲያውኑ ወደ ሥራው ግቡ። አእምሮ ስጋቶችን የሚያመነጨው በ5 ሰከንዶች ውስጥ ስለሆነ ያንን ጊዜ ሳትሰጡት መጀመር አለባችሁ። ህልምን ወደ ትናንሽ ዕለታዊ ተግባር መስበር ወይንም ማይክሮ ስቴፕስ። ትልቁን ህልማችሁን ብቻ እያያችሁ አትደንግጡ። ስራውን በጣም አነስተኛ ወደሆኑና በቀን ውስጥ በ10 ወይም 20 ደቂቃ ልትሰሯቸው ወደምትችሏቸው ትናንሽ ክፍሎች ስበሩት። ዋናው ቁም ነገር ስራው ትልቅ መሆኑ ሳይሆን በየቀኑ መደጋገሙ ነው። ከምንም በላይ መጀመር ይቀድማል ወይንም done is better than perfect። የመጀመሪያ ስራችሁ ፍጹም ላይሆን ይችላል፣ ደግሞም መሆንም የለበትም። ስራው እየተሰራ ሲሄድ ነው ጥራቱ የሚመጣው። ስለዚህ ባላችሁ አቅም ዛሬውኑ ጀምሩ። የተወደዳችሁ ተመልካቾቻችን፣ ታላቁ ጸሐፊ ማርክ ትዌይን እንዲህ ብሎ ነበር፣ ወደፊት የመራመድ ሚስጥሩ መጀመር ብቻ ነው። በጭንቅላታችሁ ውስጥ ያለውን ታላቁን ህልማችሁን ይዛችሁ ወደ መቃብር እንዳትሄዱ። ለቀጣዩ ትውልድ የምታበረክቱት ትልቁ ነገር ቢኖር ያሰባችሁትን ሐሳብ በተግባር አሳይታችሁ ስታሸንፉበት ብቻ ነው። ከመጠን በላይ ማሰብን እና ፍርሃትን ዛሬውኑ አቁሙ። ባላችሁ አነስተኛ አቅምና በትንሿ መነሻ ዛሬውኑ የመጀመሪያውን እርምጃ እርገጡ። እናንተስ ይህን የማሰብ ሽባነት ወይንም ኦቨርቲንኪንግ አጋጥሟችኋልን? እዚህ ወጥመድ ለመውጣት ምን ለማድረግ አስባችኋል? ሐሳባችሁን በኮሜንት መስጫ ላይ አጋሩን። ቪዲዮውን
ላይክ እና ሼር በማድረግ ለብዙዎች መነቃቃት እንዲሆን አድርጉ። ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።